ሰላም ሰላም ቤተሰብ ዛሬ ስለ ፍየል እርባታ አንዳንድ ቁም ነገሮችን ይዤ መጥቻለሁ። እንግዲህ ለፍየል እርባታ ተስማሚ የሆነ አካባቢ ለመምረጥ ጥቂት ዋና ዋና ነጥቦች ማጤን እና ማወቅ በጣም አስፈላጊ ነው። ፍየሎች በአብዛኛው መካከለኛ ሙቀት ያለባቸውና ደረቃማ አካባቢዎች ነው የሚመርጡት። በኢትዮጵያ ተጨባጭ ሁኔታ ለፍየል እርባታ ተስማሚ የሚባሉት አካባቢዎች የሚከተሉት መስፈርቶች ማሟላት በጣም አስፈላጊ ነው። አንደኛ የአየር ንብረት ወይም ክላይሜት የምንለው ነው። የአየር ንብረት ስንል ቆላማና ወይና ደጋ አካባቢዎች እንዲሁም ዝቅተኛ እርጥበት ያለባቸው አካባቢዎች ማለት ነው። ቆላማና ወይና ደጋ አካባቢ ስንል ፍየሎች ከከፍተኛ ቅዝቃዜ ይልቅ ሞቅ ያለ አየር ንብረት የሚስማማቸው በተለይ ደረቅ የሆኑ አካባቢዎች ለፍየል ጤንነትና ለፈጣን እድገት ተመራጭ ናቸው። ዝቅተኛ እርጥበት ስንል ፍየሎች እንግዲህ ከፍተኛ እርጥበት ባለባቸው አካባቢዎች ፍየሎች ለሳምባና ለሸኮናቸው በሽታ የመጋለጥ እድላቸው ከፍተኛ ስለሚሆን ደረቅ ያላቸው ቦታዎችን ይመርጣሉ። ሁለተኛ የመኖ አቅርቦት ነው። ፎሬጅ አቬይላቢሊቲውን ማለት ነው። የመኖ አቅርቦት ስንል ቆጥቋጣማ ስፍራዎች እንዲሁም የውሃ አቅርቦት ያለበት አካባቢ እንደማለት ነው። ፍየሎች እንደ በግ ሳር ብቻ ሳይሆን የዛፍ ቅጠሎች፣ ቁጥቋጦዎች መመገብ ስለሚወዱ የተለያዩ እጽዋት ያለበት አካባቢ ለምርታማነታቸው በጣም እና ወሳኝ ነው። የውሃ አቅርቦት ስንል ምንም እንኳን ፍየሎች ድርቅ የመቋቋም አቅም ቢኖራቸውም ለወተትና ለስጋ ምርታማነት አስተማማኝ የውሃ ምንጭ ያለበት ቦታ ይመርጣሉ። ሶስተኛ የመሬት አቀማመጥ ነው። ቶፖግራፊ የምንለው ኮረብታማ ወይም ጋራጣማ ቦታዎች ፍየሎች መውጣትና መውረድ ስለሚወዱ ወጣ ገባ ያለ መሬት ለእንቅስቃሴያቸውና ለጤንነታቸው በጣም ጠቃሚ ነው። ይህም ለሰውነታቸው ውስጥ ሰብ እንዳይከማችና ጥንካሬ እንዲኖራቸው ስለሚረዳቸው ማለት ነው። አራተኛ የገበያና የመሰረተ ልማት ቅርበት ምርቱን በቀላሉ ለገበያ ለማቅረብ ወደ ዋና ዋና ከተማዎች የሚደርሱ መንገዶች ያለበት አካባቢ መሆኑ ማረጋገጥ እና እንደዚህ አካባቢ መምረጥ ብልሃትና ለስራችን በጣም አዋጭ ስለሚሆን እነኚህ ማወቅ በጣም አስፈላጊ ነው። አመሰግናለሁ።